ሰላም ሰላም የቻናል ቤተሰቦች እንዴት ናቸው? ዶክተር አባተ ነኝ። አሁን ደግሞ ስለ አስም ወይም እኛ በሕክምና ቋንቋ ብሮንኪያል አዝማ የምንለውን በሽታ ትንሽ መረጃ ልስጣችሁ። አስም ወይም ብሮንኪያል አዝማ ምንድን ነው? አስም ማለት በተፈጥሮ የአየር ቧንቧዎች ሰውነታችን በሚፈጥረው ሪአክሽን የአየር ቧንቧዎች ጊዜያዊ መጥበብ ነው አስምን የሚያመጣው። ስለዚህ የአየር ቧንቧዎች እየጠበቡ ሕክምና ሲያገኙ ደግሞ ወደ ኖርማል ሳይዝ እየተመላለሰ የሚያስቸግር አይነት የአየር በተለይ ሳምባችን ውስጥ ያሉ ትናንሽ የአየር ቧንቧዎች መጥበብ አስም እንለዋለን። ስለዚህ አስም እንዴት ነው የሚከሰተው? አስም ብዙ ጊዜ ቤተሰብ ውስጥም የመመላለስ ቤተሰብ ከትውልድ ወደ ትውልድ ማለት አባት እናት ካላቸው ወደ ልጅ ወይም አያት ካላቸው ወደ ልጅ የመተላለፍ እድል አለው። በቤተሰብ ውስጥ ብቻም ሳይሆን አንዳንዴ ኢንቫይሮንሜንታል ኤክስፖዠር የምንላቸው አይነት ምክንያቶች ይፈጠራሉ። ለምሳሌ አንዳንድ ፋብሪካ አካባቢዎች የሚሰሩ በጣም ሽታ ያለበት ሰፈር አካባቢ የሚሰሩ አቧራ ብናኝ በጣም የበዛበት ሰፈር የሚሰሩ እና የሚኖሩ ሰዎች በኢንቫይሮንሜንታል ኤክስፖዠር ምክንያት ለአስም የመጋለጥ እድል አላቸው። ስለዚህ እነዚህ ሰዎች አስም አንዴ ከጀመረ በተለይ በወጣትነት ጊዜ አስም አንድ ሰው ከጀመረ ጨርሶ በሕክምና ታክሞ አንድ ከታከመ በኋላ ጨርሶ የመጥፋት እድሉ በጣም ዝቅተኛ ነው። ብዙም አይጠፋም፣ እየተመላለሰ ያስቸግራል። በመሃል የሚቀሰቅሱ ነገሮች ኢንፌክሽን ሊሆን ይችላል። ማንኛውም አይነት በአካባቢው የሚከሰት ኢንቫይሮንሜንታል የሆነ ሽታ ሊሆን ይችላል፣ ወይም አቧራ ሊሆን ይችላል፣ ወይም ሌሎች ቅድም ያልናቸው ብናኝ የሆኑ ነገሮች ለነዛ ነገሮች በተጋለጠ ቁጥር እየተነሳ የሚያስቸግር አይነት የአየር ቧንቧዎች መጥበብ ነው አስም የምንለው ማለት ነው። ስለዚህ የአስም በሽታ ያው ሕክምና ከወሰዱ ይመለሳል ወዲያው። ክትትል በደንብ ማድረጉ ከሆነ ደግሞ በየጊዜ እየተነሳ ያስቸግራል። በዋናነት በተለይ እኛ ሀገር የምንጠቀመው የሕክምና አይነቶቹ መድኃኒት ናቸው በሚዋጥ መልክ። በተለይ ደግሞ አሁን ባለው የሳይንቲፊክ ዴቨሎፕመንት በአፍንጫ የሚነፉ ለአስም ተብሎ የተዘጋጁ መድኃኒቶች ናቸው ያሉት። በሕክምናው ቋንቋ እኛ በሁለት እንከፍላቸዋለን እነዚህ መድኃኒቶች ኮንትሮለርስ ኤንድ ሪሊቨርስ እንላቸዋለን። ኮንትሮለርስ ስንላቸው ምንድን ነው? ለረጅም ጊዜ አስሙ በተደጋጋሚ እየተነሳ እንዳያስቸግር ለረጅም ጊዜ መቆጣጠር የሚችሉ መድኃኒቶች ኮንትሮለርስ እንላቸዋለን። የሚነፋል እንደ በክሎሜታሶን አይነት መድኃኒቶች ኮንትሮለርስ እንላቸዋለን። ብዙ ጊዜ እኛ ጋር የምንጠቀመው በክሎሜታሶን ነው አዘ ኮንትሮለር እና ሎካሊ በአፍና በአፍንጫ እየተነፋ የምንጠቀመው ኮንትሮለር እኛ ጋር በብዛት የምንጠቀመው በክሎሜታሶን ፓፍ ይባላል። አሉ ሌሎችም ኮንትሮለር መድኃኒት የምንላቸው መድኃኒቶች አሉ ብዙ። ሌላው ሪሊቨርስ የምንላቸው በአጭር ጊዜ ውስጥ በተለይ በጣም ትንፋሽ እያሳጠረ መተንፈስ በሚያስቸግር ሰዓት እነዚህ ሪሊቨርስ በጣም ጠቃሚ ናቸው። ምክንያቱም እነሱን ወዲያው ስትወስዱ በጣም ጠበው የሚያስቸግሩ የአየር ቧንቧዎች መጥበብ በጣም በከፍተኛ ሁኔታ ከገጠመ ለመተንፈስ በጣም አስቸጋሪ ይሆናል። በዛ ሰዓት የአየር ቧንቧዎችን የማስፋት ስራ የሚሰሩ ሪሊቨርስ እንላቸዋለን። እኛ ጋር ኮመንሊ የምንጠቀመው ሳልቡታሞል ወይም አልቡቴሮል፣ በሌላ ስሙ አልቡቴሮል ወይም ሳልቡታሞል
ፓፍ የምንለውን እንጠቀማለን እኛ ጋር ብዙ ጊዜ። ስለዚህ እነዚህ መድኃኒቶች ብዙ ጊዜ ምንድነው ሰዎች የሚሳሳቱት ምንድነው ቤት ውስጥ ሲጠቀሙ እነዚህ መድኃኒቶች ቤት ውስጥ ሲጠቀሙ የትኛውን በየትኛው ጊዜ መጠቀም እንዳለባቸው አለመለየት ነው ትልቁ ችግር። ስለዚህ ልክ ምልክቶቹ ሲጠፉ ማፈኑ ሲጠፋ ሳሉ ሲጠፋ የጠፋ ይመስላቸውና መድኃኒቱን ያቆማሉ። እንደዛ አይደለም ህክምናው መሆን ያለበት። በተለይ ቅድም ኮንትሮለርስ ያልናቸው መድኃኒቶች መወሰድ አለባቸው ለረጅም ጊዜ ቀጣይነት ባለው ሁኔታ ምንም እንኳን ሳሉ ቢጠፋም ትንፋሽ ማጠሩ ቢጠፋም እነዚህ መድኃኒቶች ሌላ ለሚቀሰቅስ ነገር እንኳን ብትጋለጡ እነዚህ መድኃኒቶች እንዳይነሳ የሰውነታችን ኢሙን ሲስተም በደንብ ተቆጣጥረው ስለሚይዙ የመነሳት እድሉን በጣም ይቀንሱታል። ስለዚህ በተለይ ይሄ ቅድም በክሎሜታሶን ያልነውን ፓፍ ጠዋትና ማታ ሁሌ እንዲወስዱ ይመከራል። ግን ይሄ ሪሊቨርስ የምንላቸው ወይም ሳልቡታሞል ወይም አልቡቴሮል ቅድም ያልነው መድኃኒት ሲነሳ ብቻ በጣም መተንፈስ ሲያስቸግር ብቻ ነው ይሄን መጠቀም ያለብን። ስለዚህ በክሎሜታሶንን በደንብ ሁሌ በመጠቀም ያኛውን የሪሊቨርስ ድራግ ወይም አልቡቴሮልን ሁሌ ከመጠቀም ያድነናል ማለት ነው። ይገላግለናል። ያኛውን ኮንትሮለርን በደንብ ለረጅም ጊዜ ስንጠቀም ቶሎ አይነሳም። ሆስፒታል የመሄድ እድላችንንም በጣም ይቀንሳል ማለት ነው። ስለዚህ ከመድኃኒቶቹ ሌላ ምንድነው አንድ አስም ያለበት ሰው ቤት ውስጥ መጠንቀቅ ያለበት ምንድነው? መድኃኒቶቹን ከመጠቀም ውጪ ሌላ ምን ጥንቃቄዎች ያስፈልጋል የሚለውን ስናይ መድኃኒቶቹን በትክክል ሐኪሙ በነገረው መሰረት መውሰድ ከዛ በተባለው መሰረት መውሰድ ያስፈልጋል። ሌላኛው ማድረግ ያለበት ጥንቃቄ ምንድነው? ሊቀሰቅሱ የሚችሉ ነገሮች ሽታ በጣም ከባድ የሆኑ ሽቶም ሊሆን ይችላል። ሌላ የሽንት ቤት ሽታም ሊሆን ይችላል። ቤት ውስጥ የቤት እንስሳ ለምሳሌ ውሻ ድመት ያላቸው ሰዎች እነዚህ ከውሻና ከድመት ደግሞ እነዚህ ፀጉራቸው ምናምን ቢናኝ ነገር ከእነሱ ስላለ እነዚህ ነገሮች እነዚህ የቤት እንስሳትም የመቀስቀስ ነገር አላቸው። የመቀስቀስ እድል አላቸው። ስለዚህ ከእነዚህ ከቤት እንስሳ እንትኖችም መጠንቀቅ ያስፈልጋል። ሌላው አቧራ ቅድም እንዳልነው በጣም አቧራ የበዛበት በጣም ብናኝ ከበዛበት ሰፈር ራስን መጠንቀቅ ያስፈልጋል። ሌላው ምንድነው ቅድም እንዳልነው ኢንፌክሽን ለምሳሌ ብዙ ጊዜ ቫይራል ኢንፌክሽን የምንላቸው አፐር ሬስፒራቶሪ ትራክት ኢንፌክሽንስ የምንላቸው እነዚህ ደግሞ የመቀስቀስ እድል አላቸው እና ኒሞኒያም በባክቴሪያ የሚመጣ የሳምባ ምችም ቢሆን አስምን የመቀስቀስ እድል አላቸው። ስለዚህ አስም ሁሌ መድኃኒቶቹን በትክክል በመውሰድ ከሚቀሰቅሱ ነገሮች ራስን በመጠበቅ ሁሌ ጤነኛ ሆኖ መኖር ይቻላል። እወዳችኋለሁ ውድ ቤተሰቦቼ። ቻናሌን ሰብስክራይብ አድርጉ፣ አበረታቱኝ። እንድሰራ ታበረታቱኛላችሁ። ከስር ደግሞ ኮመንት ላይ ያላችሁን ሀሳብ ኮመንት ቪዲዮን እንዳስተካክል ወይም ማቅረብ ያለብኝን ቪዲዮዎችን ኮመንት እንድትጽፉልኝ እላለሁ። በጣም እወዳችኋለሁ። አመሰግናለሁ።